አይደለ በቃ አንተ ከአንድ ሰው ጋር ተበላለህ ወይ ከነሱ ጋር ተቀላቀል ከጓደኛ ጋር ብለህ ለሷ ለብቻሽ ምን ሆነሽ ነው ማቆ ለብቻሽ ሰጥሻለሁ እኔ ምን አይደለም እኔ እኮ እንደው እንድረዳሽ ነው እሺ እናቴ እሺ ወንድምሽ ነኝ ዛሬ አልጋጥቼ ነው አልጋቢት አልተኛም እንዴ የት ነው ከየት ነው የመጣሽው አገርሽ ማለት አገርሽ ስልሽ የት አካባቢ ነው የምትኖሪው መዳናለም እዚህ ግን ልደታ ነበር የምኖረው ነበር ልደታ ይምን ጋር ልደታ ነበር የምተኛ ነበር ታች ልደታ ቤተክርስቲያን በር ላይ ነው እሺ ተሴቶቹ ጋር እናት ልጆቹ አልተመቹኝም ዛሬ ቤት ተነስቼ መጣ እርጉዝ ነሽ የስንት ወር የአንድ ወር 15 ቀን ኦኬ ቤተሰቦች ውስጥ ነው ያሉት ሱሉልታ ናቸው ሱሉልታ እና ለምን አትሄጂም ማለት ለምን ምንድነው ያዘሽ ስኮፕ ነገር በጓደኛዬ የምታጣልተውኝ በዛ ያ እንትን ላይ አለ ያቡ እንትን ላይ አለ ባዮ ላይ አለ ያቡ ባዮ ላይ አላችሁ እሺ አደም መሐመድ የሚል 12134967 የሚል ማሽኝማ ቤተሰቦቼ ጋር ማይሉ ተጓደኛዬ ይመጣል ለምን አስረገዘሽ ምናምን ሲሉኝ ተናድጄ ወጣሁ ለምን እንደዛ በሱ ለምን አረገሽ ብለውኝ ተናድጄ ወጣሁ ከጓደኛሽ ግን አሁን ማለት ነው የትራንስፖርትሽና የሆነ ነገር እንትን ቢባላት እጂ አንደኛ ሴት ነሽ ክረምት ነው መጫው አይደለ ክረምት ደግሞ ጎዳና ይከብዳል በቃ አዎ ሴት ነሽ ገባሽ እና ለምን አትይጂም እሺ ለምን አትይኝ እኔ አሁን ልጅ ማታ አንድ ጎዳና ላይ ያሉትን መልካም ስራ ምግብ ይዞራለሁ ከምግብ ቀጥሎ ደግሞ እንደዚህ ደግሞ እንትን ያሉትን ደግሞ ወደ ቤተሰብ ነው የምሸኘው ገባሽ ግን አሁን አንቺ ለምን አትይጂም ወደ ቤተሰብ ነው አዎ ወደ ቤተሰብ ስልካችሁ ስንት ነው የቤተሰብ ስልካቸው ጠፍቶብኝ ነበር ካርድ ምናምን ነበር በካርድ ሰጥቻቸው ነበር ስመረመር ማለት ካርድ እንዳለ ተቀዳደደ ባለፈው ዝናብ መጥቶ ተቀዳደደ የቤት ስልኩ እዚህ ላይ ነበር እና የቤተሰብ ስልክ እስኪ አንድ ሰው እኔ አሁን ወደ ቤተሰብ መሄድ ስንት ጊዜ ሆነሽ አሁን ውጭ ላይ ያው 2 ወር ምናምን ነው በቤተሰብ ጉዳይ እኮ ነው የወጣሁት ተናድጄ ነው እና በዛው ጎዳና ቀጠልኩ በቃ አሁን ያስጠሉኝ ማታ እየመጡ ይጎራጎሩኛል ያስጠሉኝ መጡ ወይኔ ላላ